መላ ሰውነታችንን በትምህርተ መስቀልና ማተብ በስመ አብ ድምፃቸው ይሰማ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ አምላከ ቅዱሳን ለዘአብጽሐነ እስከ ዛቲ ሰዓት። ከሁሉ አስቀድሞ ይችን ዕለት፣ ይችን ሰዓት፣ ይችን ደቂቃ አምላካችን እግዚአብሔር ትላንት በነበረን ጊዜ ላይ ለንስሐ ዕድሜ ጨምሮ ስለሰጠን ይልቁንም በዚህ በማዳኑ ሥራ በሚገለጥበት በቅዱሱ ስፍራ ሳይገባን የሰበሰበን የአባቶቻችን የቅዱሳን አምላክ የእኛም አምላክ ቅዱስ እግዚአብሔር ስሙ የከበረ የተመሰገነ ይሁንልን። እጅግ የተወደዱ የተከበሩ አባታችን መላከ ምሕረት መምህር ተስፋዬ አባተ የዚሁ ታሪካዊ ደብር ዋና አስተዳዳሪ የሁላችን አባት፣ የተከበሩ መምህራችን መምህር ዳኛቸው፣ የተከበራችሁ ሊቃውንተ ቤተ ክርስቲያን አባቶች፣ ካህናት፣ ወንድሞች ዲያቆናት፣ የዚህ ደብር የሰንበት ትምህርት ቤት አባላት፣ በዚህ ቅዱስ ስፍራ የተገኛችሁ የተሰበሰባችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናትን ጭምር እስከ ቀራንዮ ድረስ በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ዋላችሁ? እንደምን አመሻችሁ? እንደምን ቆያችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የፈቀደልን የረዳን የሰበስበን የጠራን በፍቅሩ የሳበን የአባቶቻችን አምላክ የሰራዊት ጌታ የጨለማችን ብርሃን የሞታችን ትንሣኤ የትንሣኤያችንን በኩር የፍቅር አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ ስሙ ከምድር እስከ አርያም የተመሰገነ ይሁንልን። እግዚአብሔርን ያየንባት መስተዋታችን ከእግዚአብሔር ጋር ዕለት ዕለት የምንነጋገርባት ሰማያዊት ቋንቋችን ሳሊተ ምሕረት ምሕረትን ለሰው ልጆች ሁሉ የምትለምን አቁራሪተ መዓት ቁጣን የምታረቅ እመ ምሕረት እመ በረከት እመ ረድኤት እናታችን ቅድስተ ቅዱሳን ድንግል ማርያም ስሟ የከበረ የተመሰገነ ይሁንልን። እግዚአብሔር አምላካችን ባከበራቸው መጠን የመላእክት የጻድቃን የሰማዕታት የአባቶቻችን የቅዱሳኑ ስማቸው እንደየክብራቸው መጠን የከበረ የተመሰገነ ይሁንልን። በጋራ እግዚአብሔር ከፍ አድርጋችሁ አመስግኑት። እግዚአብሔር ቢፈቅድ እግዚአብሔር ቢወድ እግዚአብሔር ቅዱስ መንፈሱን በእኛ ላይ ቢያሳድር ባሉት ደቂቃዎች የምንማማርበት የትምህርታችን ርዕስ የሚሆነው ልበ ንጹሕ ፍጥር ሊተ እግዚኦ፣ አቤቱ ንጹሕ ልብን ፍጠርልኝ በሚል ሕያው ቃል ይሆናል። ማን ያስተምረን? ማን ያስተምረን? እግዚአብሔር ሁላችንም ያስተምረን። ንጹሕ ልብን ፍጠርልኝ አለ። ይህን ቃል የተናገረው እንደ ልቤ ተብሎ የተጠራው ነቢየ እግዚአብሔር ቅዱስ ዳዊት ነው። ቃሉን የምታገኙት በመዝሙር 50 ወይም ደግሞ በቅንፍ 51 ከቁጥር 10 ላይ ተመዝግቦ ታገኙታላችሁ። አቤቱ ንጹሕ ልብን ፍጠርልኝ አለ ቅዱስ ዳዊት። አዎ ንጹሕ ልብ እግዚአብሔር እንዲያድለው እግዚአብሔር እንዲሰጠው ለመነ፣ ጸለየ። ወደ መዝሙሩ ከመግባታችን በፊት ስለ ቅዱስ ዳዊት ጥቂት ስንመለከት ሁላችሁ እንደምታውቁት ቅዱስ ዳዊት እንደ ልቤ ተብሎ የተጠራ ነው። የሚገርመው ግን እንደ ልቤ ተብሎ የተጠራው ወይም ደግሞ እንደ ልቤ የተባለው በሰው አይደለም፣ በሚወዱት በጓደኞቹ አይደለም። እንደ ልቤ የተባለው በእግዚአብሔር ነው። በማን ነው? ተናገሩ። በማን ነው? በእግዚአብሔር ነው እንደ ልቤ የተባለው። አይደለም በእግዚአብሔር እንደ ልቤ ተብሎ መጠራት ቀርቶ በአንድ በተራ በሚወዱ
ውድ ጓደኛ እንደ ልቤ የልብ ጓደኛ የልብ ወዳጅ ተብሎ መጠራት በራሱ አዎ ይወደዳል። እንደ ልቤ የተባለው በእግዚአብሔር ነው። ቅዱስ ዳዊት ገና ከታናሽነቱ ጀምሮ ቅዱስ ዳዊትን እግዚአብሔር ያረሳው ነው። ብዙዎቻችን በሰው ዘንድ ተረስተን ሊሆን ይችላል ምእመናን፣ በሰው ዘንድ ተዘንግተን ሊሆን ይችላል። በእግዚአብሔር ዘንድ ግን ሳንረሳ አዎ ሰዎች ረስተው ሰዎች ዘንግተው እግዚአብሔር ብዙ ጊዜ አንስቶናል። እግዚአብሔር ከወደቅንበት አንስቶናል። ከተበተንበት ሰብስቦናል። ከራቅንበት ብዙ ጊዜ እግዚአብሔር አቅርቦናል። ቅዱስ ዳዊት በአባቱ ዘንድ ተረስቶ ነበረ። ነገር ግን በእግዚአብሔር ዘንድ ያልተረሳ ነው ቅዱስ ዳዊት። እግዚአብሔር ሳኦልን ባነገሰ ጊዜ ሳኦል በእግዚአብሔር ላይ አመፀ። ሳኦል የተነሳበትን ረሳ። ሳኦል ትላንት የነበረበትን ማንነቱን ዘነጋ። ካልባሌ ስፍራ አዎ እግዚአብሔር አነሳው፣ አነገሰው። የአባቱን በጎች የአባቱን አህዮች ጠባቂ ነበር ሳኦል። አህያ ሊጠብቅ በወጣበት ጊዜ እግዚአብሔር ግን አዎ አነገሰው። ነገር ግን እግዚአብሔር ረሳ ሳኦል። ሁላችን እግዚአብሔር ብዙ ጊዜ ካልባሌ ቦታ አንስቶናል፣ ከፍ ከፍ አድርጎናል። በማይገባን ቦታ ላይ እግዚአብሔር በቸርነቱ አቁሞናል። ነገር ግን አዎ እግዚአብሔርን የረሳን የትላንት ማንነታችን የዘነጋን ብዙዎች አለን። እግዚአብሔር አምላካችን ለሁላችንም መልካሙንና ንጹሕን ልብ ያድለን፣ አስተዋዩን ልብ ያድለን። ሳኦል በእግዚአብሔር ላይ አመፀ፣ በእግዚአብሔር ላይ ተነሳ። እግዚአብሔር ተቆጣ። ተመልከቱ፣ የአህያ ጠባቂ የአህያ እረኛ የነበረውን ሳኦልን እግዚአብሔር አንግሶ ባለማዕረግ አድርጎት አዎ ለንግስና አብቅቶት፣ ነገር ግን ሳኦል በእግዚአብሔር ላይ አመፀ ነው የሚለው መጽሐፉ። እግዚአብሔር ተቆጣ። ነቢዩን ወደ እሴይ ቤት ላከ ነው የሚለው ታሪኩን ስናሳጥር። እግዚአብሔር ንጉሥ ፈለገ። እግዚአብሔር ለእርሱ የሚመቸውን መረጠ። እንዲህ አለ ለነቢዩ እግዚአብሔር፣ እንደ ልቤ የሆነ ፈቃዴንም የሚፈጽም ከእሴይ ቤት ዳዊትን አገኘው ሂድና ቀባው አለ። ከእሴይ ቤት ማንን አገኘው? ዳዊትን አገኘው። አሁን ተመልከቱ፣ እንደ ልቤ የሆነ ብቻ አይደለም ያለው፣ ፈቃዴንም የሚፈጽም ምንን የሚፈጽም ፈቃዴንም የሚፈጽም በሐዋርያት ሥራ ምዕራፍ 13 ከቁጥር 2 ላይ ተመልከቱ። ያው ማስታወሻ የሚይዝ የለም። የሐዋርያት ሥራ ስንት አልኳችሁ? ሰንበት ተማሪዎች ምዕራፍ መምህር ያስተምራል፣ ተማሪ ይማራል፣ መምህር ይጠይቃል፣ ተማሪ ምን ይላል? ይመልሳል። የሐዋርያት ሥራ ምዕራፍ 13 ከቁጥር 22 ላይ ሁልጊዜ ተጠቅስ እንደ ልቤ የሆነ ፈቃዴንም የሚያደርግ ከእሴይ ቤት ማንን አገኘው? ዳዊትን አገኘው። ተመልከቱ ይመጣል። አንድ ነገር ትገራችሁ ላስታውሳችሁ። በዚህ ተሰብስበን እንዲህ ታድመን በየጉባኤያቱ እየተገኘን በቤተ ክርስቲያኑ እየተመላለስ የእግዚአብሔርን ቃል መስማታችን መልካም ነው። መማራችን እጅግ ያስመሰግነናል። ነገር ግን በተማርነው ልክ ፈቃዱን መፈጸም ያስፈልጋል። አሁን እንደ ልቤ የሆነ ፈቃድን የሚፈጽም እኛ የማን ፈቃድ ነው የምንፈጽመው? እኛ የምንፈጽመው የማን ፈቃድ ነው? የምናደርገው በማን ፈቃድ ነው የምንመላለሰው? በእውኑ ሁላችን ብንመረመር የሰዎችን ፈቃድ ነው የምንፈጽመው? የእግዚአብሔርን ፈቃድ አንፈጽመው። ሁልጊዜ መማራችን መልካም ነው። ነገር ግን ተማሪዎች ብቻ ሆነን መቅረት ደግሞ የለብንም። ፍሬ ማፍራት ያስፈልጋል። ምእመናን መለወጥ ያስፈልጋል። በሃይማኖት መጎልመስ ያስፈልጋል። መንፈሳዊ ለውጥ ማምጣት ያስፈልጋል። ይህና እናንተ ግን ቀድጦ ልማቱ ለውጥ አይታይብንም። ለምን? በእግዚአብሔር ፈቃድ ስለማንመላለስ፣ በእግዚአብሔር ፈቃድ ስለማንጓዝ ነው እኮ ምእመናን። እግዚአብሔር አምላካችን
የእግዚአብሔርን ፈቃድ እንድንፈጽም የእርሱ ቅዱስ ፈቃድ ይሆንልን። አሜን አትሉ? አዎ በራሳችን እኮ ማድረግ አንችልም። ለዚህ እኮ ነው ይታብአን እግዚኦ ውስተ መንሱት እያልን ሁልጊዜ የምንጸልየው ወደ ፈተና እንዳንገባ እርሱን ይረዳን ሁልጊዜ የምንማጸነው። ምእመናን ላለመካድ ከሃይማኖት ላለመውጣት እኛ በራሳችን አቅም የለንም። ማን ይርዳን? ማን ይርዳን? ምእመናን እግዚአብሔር ይርዳን። አዎ ቅዱስ ጴጥሮስም ሞክሮ ነበረ። እሊህ ሌሎቹ ሐዋርያት ደቀ መዛሙርት ቢክድህ እንኳን እኔ አልክድህም አለ። ሊቃውንቱ በደንብ ያመሰጥራሉ። ይሄ ነው ቅዱስ ጴጥሮስ ማለት የነበረበት። ያንተ ፈቃድ ከሆነ በአንተ ምሕረት በአንተ ቸርነት ከሆነ አዎ አብሬ ይሆናል ማለት ነው። እሱ ግን ሞትም እንኳን ቢመጣ አዎ አልክድህም ብሎ ነበረ። ነገር ግን አልዘለቀም። እግዚአብሔር አምላካችን ከፈተና ሁላችንም ይጠብቀን። ስለዚህ ፈቃድን የሚያደርግ የሚፈጽም ዳዊትን አገኘው ብሎ ነብዩ ወዛ ላከው፣ ቀባው አለ። ነብዩ ወደ እሴይ ቤት ሄደ ዳዊትን ሊቀባ በእግዚአብሔር ትእዛዝ ማለት ነው። ከዚያ እሴይ የዳዊትን አባት እሴይ ነብዩ እግዚአብሔር ከአንተ ቤት ንጉሥ ይፈልጋልና አምጣ ልቀባ ላንግስ አለ በእግዚአብሔር ትእዛዝ። አዎ እሴይም በራሱ ምርጫ ወይም በራሱ አመለካከት በራሱ መስፈር እሴይ ለንጉሥ የሚበቃውን ልጁን አቀረበ። ኤልያብን አቀረበ። መልከ መልካም የሆነው ለንጉሥ ወይም ደግሞ ለንግስና ይበቃል ብሎ ያስበው እግዚአብሔር። አዎ ሰው ፊትን ያያል፣ እግዚአብሔር ምንን ያያል? ምንን ያያል? ልብን ያያል። እግዚአብሔር አቀረበ። ነገር ግን ቀነቅቡ ሊፈላ አልቻለም። እግዚአብሔር አልፈቀደም። እንዲህ እያለ እሴይ እስከ 6 ያሉት ልጆቹን አቀረበ። ቀነቅቡ ሊፈላ አልቻለም። እግዚአብሔር አልፈቀደም። 6 ልጆቹን ደረደረ፣ አልተቻለም። አዎ ነቢዩ እግዚአብሔር ያቀረብካቸውን ልጆች ለንግስና አልመረጣቸውም ማለት ሌላ ካለ አምጣ አለ። ተመልከቱ፣ ከኔ ጋር ናችሁ? እየሰማችሁ ነው? አዎ ሌላ ልጅ ካለ አምጣ። ካቀረብካቸው ከ6ቱ ልጆች እግዚአብሔር ለንግስና አልመረጠም፣ አልፈቀደም ማለት። አይ አለ እሴይ ለንግስና የሚበቃ ሌላ ልጅ የለኝም አለ። ማንን ረሳው? እሴይ ማንን ረሳ? ዳዊትን ረሳው፣ ልጁን ረሳው። ምእመናን የምንወዳቸው የምናከብራቸው የምንተማመንባቸው በመከራ በፈተና ሰዓት በጭንቀት ሰዓት በህመም ሰዓት ባጣን ጊዜ ከጎናችን ይቆማሉ ያልናቸው ሰዎች አናውቃችሁም ይሉናል። ሰው እንዲህ ነው። ፈተና ሲፈራረቅባችሁ፣ ፈተና ሲበዛባችሁ፣ መከራ ሲጸናባችሁ የተወሰነ ጊዜ ሊከተላችሁ ይችላል። ነገር ግን ትንሽ ቆይቶ አይ አቅሜ አጠረ ደከመኝ ይላል ሰው። ደከመኝ ይላል። ምእመናን በየጸበሉ ቤት እኮ ብዙ የተጣሉ ወገኖች አሉ። ቤተሰቦቻቸው ሐኪም ለሐኪም አመላልሰው በቃ ገንዘቤም አለቀ ከዚህ በላይ አቅም የለኝም ብለው ወስደው ጸበል ቤት እኮ የጣሏቸው ብዙ ቤተሰብ አለ እኮ። ሰው እንዲህ ነው። ሌላ ልጅ የለኝም ለንግስና የሚሆን አለ። ልጁን ረሳው። ግን አለ እሴይ አንድ ሕፃን የበግ ጠባቂ ምናምንቴ ልጅ አለ፣ እስኪ ላምጣው አለ። ምእመናን በሰው ዘንድ ብዙዎቻችን ምናምንቴዎች ናቸው፣ ደካሞች ናቸው፣ የማይረቡ ናቸው፣ ያልተወደዱ ናቸው፣ የማይበቁ ናቸው ተብለን የተጣል የተገፋን ብዙዎች እንኖራለን። ግድ የለም በእግዚአብሔር ዘንድ አንጣ። ቅዱስ ዳዊት እኮ ተናግሯል። እስመ አቡየ ወእሜ ገደፉኒ ወእግዚአብሔር አንሣኒ። እናትና አባቴ ቢጥሉኝ ማን አነሳኝ አለ? እግዚአብሔር አነሳኝ አለ። እናትና አባቴ ቢጥሉኝ እግዚአብሔር አነሳኝ። እናንተ እግዚአብሔር ቢጥለን ማን ያነሳናል? ሰው ቢጥለን ግድ የለም እግዚአብሔር ያነሳናል። ሰው የለኝም አትበሉ፣ ተገፍተናል አትበሉ። በሰው ዘንድ የተናኩ ነኝ አትበሉ። ግድ የለም
በእግዚአብሔር ዘንድ የተናቅን በእግዚአብሔር ዘንድ የተዋረድን ካልሆነ እግዚአብሔር ካነሳ ሰው ቢጥለን ችግር የለም። ከዚያን አመጣው። ቅዱስ ዳዊት ቀረበ። ገና ቅዱስ ዳዊት ከበሩጭ እንዳለ ቀርነቅቡ መፍላት መንተክተክ ጀመረ ነው የሚለው። ክብር ለአምላካችን ይሁን። መፍላት ጀመረ። እንዲህ ነው የእግዚአብሔር ምርጫ የሚመና። እግዚአብሔር ሲመርጥ እንዲህ ነው። እኛ በራሳችን ፈቃድ በራሳችን ሐሳብ እየተጓዝን ነገሮች ሁሉ ምስቅልቅል እያሉ ሁኔታዎች እንዳሰብናቸው የማይከናወኑ ለዚህ ነው። ቀርነቅቡ መፍላት ጀመረ ነው የሚለው። ከዚያም በኋላ ቅዱስ ዳዊትን ነብዩ ቀባው፣ አነገሰው፣ አከበረው። በእግዚአብሔር ትእዛዝ በእግዚአብሔር ምርጫ ማለት ነው። አሁን ተመልከቱ፣ ቅዱስ ዳዊት ከየት ተጠራ? ከበግ እረኝነት ተጠራ። ነገሰ፣ ንጉሥ ሆነ። እግዚአብሔርም ከጠላት ሸሸገው። ሳኦል ሊገለው ይፈልግ ነበርና ከሳኦል አዳነው፣ ሰወረው። ቅዱስ ዳዊትን ጠበቀው። ምእመናን ቅድም ዘማሪው በዝማሬው በሚገባ ራሳችን እንድናይ እግዚአብሔርን ጠብቆቱን እንድንመለከት አድርገዋል። የሚጠብቀን ማን ነው? የሚጠብቀን ማን ነው? እግዚአብሔር ነው። ጠባቂያችን እሱ ነው። መመኪያችን እሱ ነው። ምክንያቱም ይመናል እኛ አሁን እርግጠኞች የሆነው በዚህ ለመኖራችን ብቻ ነው። ለማደራችን ቤታችን ለመግባታችን ዋስትና የለንም። ዋስትናችን ማን ነው? እግዚአብሔር ነው። የሚጠብቀን እሱ ነው። ከሳኦል ጠበቀው ቅዱስ ዳዊት። ነገር ግን ቅዱስ ዳዊት በተቀመጠበት ቦታ እግዚአብሔር ባስቀመጠው ልክ ቅዱስ ዳዊት አልተገኘም። ምእመናን እግዚአብሔር እኛን ባስቀመጠን ልክ ተገኝተን ይሆን? እግዚአብሔር ከዕለተ እሑድ ከቀዳማይ ሰዓተ ሌሊት ጀምሮ እስከ ዕለተ ዓርብ ድረስ 21ን ፍጥረታት ፈጥሮ በመጨረሻ በአምሳሉ በአርአያው የፍጥረታት ሁሉ ገዥ ቁንጮ አድርጎ የፈጠረው የሰውን ልጅ ነው። ከአራቱ ባህርያተ ሥጋ ከሦስቱ ባህርያተ ነፍስ አክብሮ ፈጥሮታል ሰው። ነገር ግን ለእግዚአብሔር ያልተመቸ በተቀመጠበት ልክና ቦታ ሁኔታ ያልተገኘ የሰው ልጅ ነው። ሌላው ፍጥረታት አላስቸገረም። ሰው ነው እግዚአብሔርን ያስቸገረው። አስቀድሞ ነው ሰው አስቸጋሪ ነው። ዛሬ ዓለምን የሚያጠፋ መሳሪያ የምታመርተው የምትፈበርከው የምትመራመረው ለየትኛው ፍጥረት ነው? ለየትኛው ነው? ለሰው ነው አይደል? ሰው አስቸጋሪ ነው። አልተመቸም። ብዙዎቻችን ዛሬም ለእግዚአብሔር አልተመቸንም። ሁላችንም በተቀመጥንበት ልክ አይደለንም። አሁን እግዚአብሔር በእኛ በካህናቶቹ ነው ደስተኛ የሆነው ወይስ በእናንተ በምዕመናኖቹ ነው? በማን ነው አሁን እንደ እግዚአብሔር ሐሳብ የሚጓዘው? ማን ነው? እንደ ልቤ ተብሎ አሁን ሊጠራ የሚችለው ማን ነው? አሁን አለ ቅዱስ ዳዊት ከበግ እረኝነት ጠርቶ አነገሰው። ግን በተቀመጠበት ልክ አልተገኘም። ከዕለታት በአንድ ቀን እስራኤላውያን በጦርነት ላይ በሰልፍ ላይ ሳሉ ንጉሡ ቅዱስ ዳዊት በሰገነት ተራራ ላይ ይዝናና ነበር ነው የሚለው ታሪኩ። ይዝናና ነበር። በዚያ ሳለ በመናፈሻው አንዲት ሴት ገላዋን የምትታጠብ ተመለከተ፣ አያት ነው የሚለው። ይህች ሴት ማናት? አምጧት አለ። ያቺ ሴት በዚያ በሰልፍ ላይ የነበረው በጦርነት ላይ የነበረው ደግሞም የዳዊት አሽከር ሎሌ የነበረው የኦርዮ ሚስት ቤርሳቤት ነበረ። አምጧት አለ። ከእሷ ጋር ባልተገባ መንገድ ባሏን ወደ ጦርነት ልኮ ቅዱስ ዳዊት ደረሰባት። እሷም ደግሞ ጸነሰች ነው የሚለው። በ3 ወር መጣ
ቅዱስ ዳዊትን ጸንሻለሁ አለችው። ተመልከቱ ምእመናን፣ ጸንሻለሁ አለችው። ከዚያም በኋላ ቅዱስ ዳዊት አንድ ነገር አሰበ። ጽንስ የማሳሳት ተግባር። ተመልከቱ፣ ሁለተኛ ኃጢአት ማለት ነው። ኦርዮን ከጦርነቱ አስጠራው፣ አመጣውና ፈቅጄልሃለሁ፣ ዛሬ ወደ ቤትህ ግባ፣ ተደሰት አለው። ኦርዮ ግን ምን አለ መሰላችሁ? ታቦተ ጽዮን በሰልፍ ላይ በጦርነት ላይ ሆና ጓደኞቼ እስራኤላውያን በዚያ ቆዝመው ሳሉ በጦርነት ላይ ሳሉ እኔ ልዝናናና ወደ ቤቴ ልገባ አይገባኝም፣ ይህ ትክክል አይደለም አለ ኦርዮ። ተመልከቱ፣ ቅዱስ ዳዊት አሁንም ሌላ ነገር አሰበ። ወይን አምጡለት አለ፣ ይብላ ይጠጣ አለ። ከዚያም በኋላ ሁሉን ነገር አቀረቡለት። ምክንያቱም ከበላ ከጠጣ፣ ወይኑን ከጠጣው ከሰከረ ወደ ሚስቱ ይደርሳልና ጽንስ ለማሳሳት ልጁ የማን ለማስመሰል የማን እንዲመስል የኦርዮን እንዲመስል ማለት ነው። ጽንስ የማሳሳት ተግባር። ኦርዮን ወይኑን እየተቀበለ እየጠጣ እየመሰለ ያፈሰው ነበር። ምእመናን፣ ብዙ ክፉ ሰዎች አሉ እኮ በዘመናችን፣ ብዙ ክፉ ሰዎች አሉ። ነገር ግን ደግሞ ብዙ ጻድቃን አሉ፣ በጎች አሉ። ሁልጊዜ እግዚአብሔር ሰዎች አሉ። አምላካችን እግዚአብሔር ሰዎችን ያብዛልን፣ መልካሞችን ያብዛልን። ለሀገር፣ ለቤተ ክርስቲያን፣ ለሕዝብ የሚቆረቆሩ አዎ ርኅሩሃነ ልብን እግዚአብሔር አምላካችን በሀገራችን በቤተ ክርስቲያናችን ያብዛልን። አሁን እየጠጣ የመሰለ ያፈሰው ነበረ። ከዚያም በኋላም ቅዱስ ኦርዮን ወደ ሚስቱ ሳይሄድ በውጪ ከጥበቃዎች ጋር አደረ ነው የሚለው። ቅዱስ ዳዊት ይህንን ሰማ። ወደ ቤቱ እንዳልገባ ኦርዮን ከሚስቱ ጋር እንዳላደረ ሰማ። ይህኛውም ታክቲክ አልሰራም። ከዛም ሌላ ሴራ አሰበ ቅዱስ ዳዊት። ደብዳቤ ጻፈ። ኦርዮን ጠራ። ደብዳቤው ምን መሰላችሁ? ለዚያ ለጦር መሪው እንዲሰጠው ለኢዮአብ ማለት ነው። ኦርዮን ወደ ጦርነቱ በደረሰ ጊዜ ጽኑ ሰልፍ ባለበት፣ አደገኛ ጦርነት ባለበት ከፊት አቁመው፣ ከዚያም ከኋላው ያለው ሰራዊት ወደ ኋላ ያፈግፍግ፣ በዚያም ተመቶ ይሞት የሚል ትእዛዝ፣ የሞት ደብዳቤ ለኦርዮን አስይዞ፣ ኦርዮንም ለንጉሱ ታማኝ ነው። ደብዳቤውን ሳይቀድ የራሱን የሞት ደብዳቤ ይዞ ወደ ኢዮአብ ወደ ጦርነቱ ወደ ሰልፍ ሄደ ነው የሚለው። ምእመናን፣ ብዙ ሰዎች እኮ የሞታችንን ደብዳቤ ጽፈውልናል። ብዙ ሰዎች ለእያንዳንዳችን ዕለት ዕለት ሴራ ሲያሴሩ የሚውሉ የሚያድሩ ብዙ ወገኖች አሉ። አምላካችን እግዚአብሔር የባህራንን የሞት ደብዳቤ የሻረ የሁላችንም የሞት ደብዳቤ ይሻርልን። ኦርዮን ወደ ሰልፉ ሄደ፣ ለኢዮአብ ሰጠ። ኢዮአብም አነበበው፣ አዘነ ነው የሚለው ኢዮአብ። ምክንያቱም ምን ይላል? ኦርዮን በደረሰ ጊዜ ጽኑ ሰልፍ ባለበት ከፊት ይቁምና በዚያ ተመቶ ይሙት ይላል። እንዲህ ያሉ ጨካኞች አሉ በዘመናችን። ለሚመሯቸው፣ ለሚከተሏቸው፣ ለታመኑላቸው የማይታመኑ በማይገመት ሁኔታ እንዲህ አይነት ጭካኔ በዘመናችን ብዙዎች አሉ። አምላካችን እግዚአብሔር መልካሙን ልብ ያድልልን። ቤተ ክርስቲያናችን የምንጸልየው በዚያ እንደተባለው ጽኑ ሰልፍ ባለበት አቆመው። ከዚያም በኋላ በዚያ ኦርዮ ተመቶ ከኔ ጋር ናችሁ ሞተ ይላል። ታዲያ ሞተ። ተመልከቱ፣ አላበዛባችሁ። ኦርዮ በዚያ ሞተ፣ ያለምንም ጥፋቱ ያለምንም በደሉ ስለታመነ። ታቦተ ጽዮን በሰልፍ ላይ ሳለች ጓደኞቼ እስራኤላውያን በጦርነት ላይ ሳሉ እኔ ልደሰት አይገባኝም አለ። ሚመና ዛሬ ሀገራችን በብዙ ሕመም ላይ ናት። ብዙ የተጨነቁ ያዘኑ ብዙ ወገኖች አሉ። እናስባቸው ይሆን? እውነት እንደ ኦርዮ ያለ ልብ አለን እኛ? ወገኖቻችን በየጠረፊቱ ኢትዮጵያ ያሉት መውጣት መግባት፣ ሰርቶ ማደር፣ ተኝቶ መነሳት ብርቅ የሆነባቸው ወደ ቤተ ክርስቲያን
እንደኔና እናንተ መጥተው ማስቀደስ ወንጌል መስማት መማር ያልቻሉ የቆዘሙ ያዘኑ ብዙ ሰዎች እንዳሉ እናስባቸው ይሆን? ጨካኞች እኮ ነን ምእመናን። ጎረቤታችን በቀን አንድ እንጀራ መብላት ተስኖት እኛ ግን አዎ ጠዋት ቀን ማታ ይገርማል። መመገባችን እኮ አይደለም ክፋቱ፣ ነገር ግን ተርፉን እንደፋለን አይደለም። ቁም ሳጥናችን እኮ ምናልባት ለኛ የደበረ ዓመታትን ያስቆጠረ በቁም ሳጥናችን ቁም ሳጥኑ ያጨናነቀ የማንፈልገው ልብስ አለ። ጎረቤታችን ግን ተራቁቷል። ጨካኞች ነን። ለሁላችንም መልካሙን ልብ ያድለን። የምንማረው ስለ ልብ ስለሆነ ነው። ስለዚህ ቅዱስ ዳዊት አሁን ማንም አላየው፣ ተመልከቱ፣ ማንም አላየው፣ ማንም አያውቅም፣ እርሱ ነው የሚያውቀው። ነገር ግን አዎ ከሰው ተሸሽጓል፣ ከሰው ተደብቋል። ዛሬ ማንም አላየንም ብለን ኃጢአት ሰርተን በደል ሰርተን ሳለን እግዚአብሔር ያየናል። ግድ የለም አሁን እግዚአብሔር አይቶታል፣ እግዚአብሔር ተመልክቷል። ገና ዳዊት ይህንን ከማሰቡ በፊት ማን ያውቃል? ማን ያውቃል? ተናገሩ። እግዚአብሔር ያውቃል። እግዚአብሔር ልብና ኩላሊትን የሚፈትን የሚመረምር አምላክ ነው። ከእግዚአብሔር የሚደበቅ ነገር የለም። ከዛ በኋላ ሀገር ሰላም ብሎ ቅዱስ ዳዊት ባለበት እግዚአብሔር ነቢዩን ናታንን ላከ። ነቢዩን ናታንን ላከ። ዳዊት አለው ናታን በአንተ ግዛት ውስጥ አንተ በምታስተዳድረው ሀገር ውስጥ ታላቅ ወንጀል ተፈጽሟል አለ። ታላቅ ወንጀል ተፈጽሟል። ምንድነው? እኔ በማስተዳድርበት እኔ በምመራው በእኔ ግዛት ውስጥ የተፈጸመ ወንጀል ምንድነው አለ ቅዱስ ዳዊት። የተፈጸመው አለው ናታን አንድ ባለጸጋ 100 በጎች አሉት ሰው አለ። ወደ እሱ ቤት እንግዳ መጣ። እሱ በሚኖርበት ባለጸጋው በሚኖርበት መንደር ደግሞ አንድ ድሃ አለ። አንድ በግ አለችው። የሚበላውን እያበላት የሚጠጣውን እያጠጣት እንደ አይን ብሌኑ እንደ አይኑ ብሌን የሚያት አንድ በግ አለችው ድሃው። እና ከ100 በጎቹ መካከል አንዱን አዎ አርዶ እንግዶችን ማስተናገድ ሲገባው የድሃውን አንዲቷን በግ ወስዶ ለእንግዶቹ አርዶ አዘጋጀበት። ወንጀሉ ይህ ነው አለ ነቢዩ ናታን። ዳዊት ምን አለ መሰላችሁ? ይህ በእኔ ግዛት ውስጥ ካለ ይህን የፈጸመ ያደረገ ካለ ሞት ይገባዋል። ሞት ፈርጃለሁ አለ። ምን ፈርጃለሁ? ሞት ፈርጃለሁ አለ። ሚመና አንዳንድ ጊዜ ስንፈርድ እንውላለን። ፈራጅ ማን ነው? እግዚአብሔር ነው ፈራጅ። ስንፈርድ ነው የምንውለው። ትክክል አይደለም እንላለን። እኛ በእናንተ ስንፈርድ፣ እናንተም በእኛ ስትፈርዱ፣ እኛም በማይመለከተን ወደ ላይ ስንፈርድ እንውላለን። የራሳችንን ኃጢአት እንመልከት። ግድ የለም አትፍረድ ይፈረድብሃል ነው። አዎ በምትሰፍሩት መስፈሪያ ምን ይባልባቸዋል? ይሰፈርላቸዋል ነው የሚለው። አይቀርም። ይሄ ቅዱስ ዳዊት ሞት ይገባዋል አለ። ይህ ብቻ አይደለም ቅዱስ ዳዊት የፈረደው፣ እንዲሁ ከበጎቹ 4 እጥፍ ይከፍላል አለ። ይህን አልክ ዳዊት አለ። ያ ሰው አንተ ነህ አለ። ማነህ? ያ ሰው አንተ ነህ። አንተ ብዙ ቅባቶች አሉ፣ በዙሪያ ብዙ ሴቶች አሉ። ከነሱ አንዲቷን ወስደህ ፈቃድን መፈጸም ሲገባ ያ ሰው የተባለ ኦሪዮ ነው፣ የአንተ አገልጋይ በጦርነት ላይ የነበረው። አንዲቷ በግ ተብላ የተጠራችው ደግሞ የኦሪዮ ሚስት ቤርሳቤ ናት። እሷን ወሰድክበት። ስለዚህ ያ ሰው አንተ ነህ። አዎ በራስህ ላይ ሞትን ፈረድክ አለው። ሞትን ፈረድ። ሚመና ትላንት ፈራጆች የነበሩ ዛሬ የተፈረደባቸው፣ በሰፈሩት ቁና የተሰፈረላቸው ብዙዎች አሉ።
ትላንት ሰዎችን ሲጨቁኑ የነበሩ በዓለማችን ዛሬ አዎ በሰፈሩት ልክ የተሰፈረላቸው ብዙዎች አሉ። ዛሬም በዘመናችን በሰው ላይ አዎ ጊዜ ሰጠን ብለው ሁኔታዎች ተመቻቹልን ብለው መከራ የሚያጸኑ ፈተና የሚያመጡ ለሰው ልጅ መራብ፣ መጠማት፣ መራቆት፣ መፈናቀል ምክንያት የሆኑ አዎ በሰፈሩት ቁና መሰፈሩ አይቀርም። መጠንቀቅ ያስፈልጋል፣ ማስተዋል ያስፈልጋል። ምእመናን እግዚአብሔር ካልባሌ ቦታ አንስቶን እንደ ቅዱስ ዳዊት በብዙ ሁኔታ ላይ በብዙ ወንበር ላይ አዎ በበረከት በጸጋ ብዙ ጸጋ አለ። ምናልባት እግዚአብሔር ጸጋውን ሰጥቶ ሊሆን ይችላል። የእውቀት ጸጋ ሰጥቶ ሊሆን ይችላል። በእውቀታችን ልንኩራራበት አይገባም። በእውቀታችን አዎ ቤተክርስቲያንን፣ ሀገርን፣ ሕዝብን ልናገለግልበት ይገባል። እግዚአብሔር በስልጣን ባርኮ ሊሆን ይችላል። በስልጣናችን አዎ ሰው ልናገለግልበት፣ ሀገርን ልናገለግልበት አዎ ይገባል። የሰውን ችግር ልናቀልበት ይገባል እንጂ አዎ በሰው ላይ ችግር ልናመጣበት አይገባም። ማስተዋል ያስፈልጋል። ሁሉም ያልፋል። ሰማይና ምድርም ተጠቅልለው ይጓዛሉ። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም። ስለዚህ ቅዱስ ዳዊት አዘነ ይላል። አሁን የምንለያየው እኛና ቅዱስ ዳዊት እዚህ ጋር ነው። እኛ እንበድላለን፣ ኃጢአት እንሰራለን፣ እናጠፋለን፣ ግን አንመለስም። ቅዱስ ዳዊትና እኛ እዚህ ጋር እንለያያለን። ቅዱስ ዳዊት ኃጢአትን አሰበ፣ አዘነ። አዎ አጥፍቻለሁ፣ በድያለሁ አለ። አጥፍቻለሁ አለ ቅዱስ ዳዊት። ተጸጸተ፣ አዘነ፣ ተመለሰ፣ ንስሐ ገባ። እኛ ግን ኃጢአታችንን በደላችንን እያወቅን ወደ አባቶቻችን ቀርበን ንስሐ እንገባም ይመናል። አንመለስም። ልበ ደንዳኖች ነን፣ ጨካኞች ነን። በኃጢአት ላይ ኃጢአት ነው የምንፈጽመው። ግድ የለም ይመናል። የትላንቱን በደላችንን ኃጢአታችንን የሚያይ የሚመለከት አምላክ አይደለም ያለን። እግዚአብሔር እኮ የሚረሳ አምላክ ሆኖ አይደለም፣ የሚተው አምላክ ስለሆነ። ምን የሚል አምላክ አልኳቸው? የሚተው አምላክ፣ ኃጢአትን እንጂ ኃጢአተኛውን የማይጠራ አምላክ ነው። ቅዱስ ዳዊት ተመለሰ። እኔና እናንተ ተመልሰናል። ያልበደለ ያላጠፋ የለም። ምእመናን ዛሬ ኢትዮጵያ ትላንት በአባቶቻችን ዘመን የነበረው ፍቅር፣ አንድነት፣ መስማማት፣ እንግዳ ተቀባይነት፣ አክብሮት ዛሬ የለም። ዛሬ እርስ በርስ መበላላት ነው። እርስ በርስ መጠፋፋት ነው። ዛሬ አንዱ ለአንዱ መልካም ነገር አያስብም። ዛሬ እኔና እናንተ የምንፈልገውን አናገኝም፣ አላገኘንም። ብዙ ነገር አጥተናል። ብዙ ነገር እንፈልጋለን፣ አንፈልግም። ሰላም እንፈልጋለን፣ አትፈልጉም። ለምን ከተባለ ኃጢአታችን በደላችን ስለበዛ ሁላችንም ኃጢአት ውጤት ነው። እግዚአብሔር አምላካችን ንስሐ ገብተን ተመልሰን በቤቱ እንድንኖር በሱ ፈቃድ እንድንኖር አምላካችን እግዚአብሔር ይርዳል። ቅዱስ ዳዊት ተጸጸተ፣ ተመለሰ፣ ንስሐ ገባ። አሁን ቅዱስ ዳዊት ከ150 መዝሙር ውስጥ 7ቱ የኑዛዜ ናቸው። የምንድን ናቸው አልኳቸው? የኑዛዜ፣ የመመለስ፣ የመጸጸት ናቸው 7ቱ መዝሙራት ማለት ነው። አንዱን አነብላቸዋለሁ። እንዲህ ይላል። መዝሙር 6 ማለት ነው። ቤታቸው አንብቡት። የዳዊት መዝሙር 6ን አንብቡት። አቤቱ በቁጣ አትቅሰፈኝ፣ በመዓትም አትገስጸኝ አለ ቅዱስ ዳዊት። ድዌ ነኝና አቤቱ ማረኝ፣ አጥንቶቼ ታውከዋልና ፈውሰኝ፣ ነፍሴም እጅግ ታወከች አለ። አንተም አቤቱ እስከ መቼ ድረስ ነው? አቤቱ ተመለስ፣ ነፍሴንም አድናት፣ ስለ ቸርነትህ አድነኝ። በሞት የሚያስብህ የለምና በሲኦልም የሚያመሰግንህ ማን ነው? በጭንቀት ደክሜአለሁ፣ ሌሊቱን ሁሉ አልጋዬ አለ አልጋዬን አጥባለሁ፣ በእንባዬም መኝታዬን አርሳለሁ። ዓይኔ ከቁጡ እንባ የተነሳ ታወከች፣ ከጠላቶቼ ሁሉ የተነሳ አረጀሁ አለ። አመፃን የምታደርጉ ሁሉ ከእኔ ራቁ፣ እግዚአብሔር የልቅሶዬን ቃል ሰምቷልና። እግዚአብሔር ልመናዬን ሰማኝ፣ እግዚአብሔር ጸሎቴን ተቀበለ። ጠላቶቼ ሁሉ ይፈሩ፣ እጅግ የሚጎስቁሉ፣ ወደኋላ የሚመለሱ፣ በፍጥነትም ይፈሩ አለ። ከ7ቱ
የኑዛዜ የመጸጸት የመመለስ መዝሙር ይህ ነው ምእመናን። ስለዚህ እኛም እንመለስ፣ እኛም ንስሐ እንግባ። አዎ ነፍሴን አድናት አለ። አቤቱ ነፍሴን አድናት በቸርነትህ አለ። ምክንያቱም በጭንቀት ደክሜያለሁ አለ። አመንዝሬያለሁ። አዎ ሳኦል አስገድያለሁ፣ ኃጢአቴ በዝቷል፣ መተኛት አልቻልኩም። ስለዚህ ነፍሴን አድናት አለ። የሁላችን ነፍስ እግዚአብሔር ያድናል። አሚን አትሉም? አሚን በሉ። ልበ ንጹሐ ፍጥር ሊተ እግዚኦ። ሁለተኛው የኑዛዜ መዝሙር ይህ ነው ማለት ነው። መዝሙር 50 ላይ ወይም 51 ማለት ነው መነሻ ርዕሳችን። አቤቱ ንጹሕ ልብን ፍጠርልኝ፣ የሚያዝን ልብ፣ የሚዋረድ ልብ፣ ዝቅ የሚል ልብ፣ ትሕትናን የተላበሰ ልብ ስጠኝ አለ። ይህም መለመን ያስፈልጋል። ምክንያቱም ይመናል የሚራራ ልብ ካለን፣ እግዚአብሔርን የሚፈራ ልብ ካለን፣ ላዘኑት፣ ለተጨነቁት፣ ለተራቡት፣ ለተጎሳቆሉት፣ መጠጊያ ስለሌላቸው ለፈሩት፣ አዎ ዘመድ ወገን የለኝም ብለው አዎ በመከራ በስቃይ ውስጥ ላሉት የሚያዝን የሚራራ ልብ ካለን እግዚአብሔርን አክብረን በፍቃዱ እንመላለሳለን። ለእኔም ለእናንተም አምላካችን እግዚአብሔር ንጹሕ ልብን ይፍጠርልን፣ ንጹሕ ልብን ያድለን። አምላካችን እግዚአብሔር ሀገራችን ኢትዮጵያን ጽኑ ሰላም ያድርግልን፣ ሕዝባችን ይጠብቅልን። ያስተማረን የገሰጸን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ ይክበር ይመስገን። ይቆይ። መምህር ብሩክ ሸዋይርጋ እግዚአብሔር ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ የአገልግሎት ዘመናቸውን ያርዝምልን። እስኪ ገብተው ለልባችን ለነፍሳችን ስንቅ የሚሆኑ አስተምረውናልና በድጋሚ ለመጋቤ ብርሃናት እግዚአብሔር ቃለ ሕይወት ያሰማልን። እልል ብላችሁ አመስግኑላቸው።